ያ መንግስት የሰይጣኑ መንግስት ወድቆ አሁን የክርስቶስ መንግስት ኦርቶዶክሳዊ መንግስት እግዚአብሔርን የመፍራት መንግስት ያ ነው ዓለምን የሚገዛው። ክርስቶስም ሲመጣ ሙሉ ለሙሉ የሚገዛው ያ መንግስት ነው። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ዘመናችሁን ይባርክ። ምን ለማለት ፈልጌ ነው? ትሁታኖች ሁኑ። እግዚአብሔር እንዲሰራባችሁ አይኖቻችሁን ወደ እግዚአብሔር አንሱ። መዳኛችን አንድ ብቻ ነው። እኛ ኢትዮጵያውያን እውነቴን ነው የምነግርህ፣ መዳኛችን እግዚአብሔር ብቻ ነው። መትረፊያችን እግዚአብሔር ብቻ ነው። ወደ እግዚአብሔር እንመለስ። ዳዊት እጅግ ትሁት ንጉስ ነበር። በነገራችን ከተቀባ በኋላ ወዲያ ወደ ንግስና አልመጣም። በነገራችን ዳዊት ሜቢ ጧት ተቀብቶ ከሰዓት በኋላ እረኝነት ነበር የሚውለው። ሳኦልን ንጉስ ሳኦልን ክፉ መንፈስ ያስጨንቀው ስለነበር ዳዊት ደግሞ በገና በመደርደር እዛ እረኝነት ሲውል በገና እየደረደረ እየተጫወተ እየዘመረ ስለሚውል ዳዊት ይጠራ ነበር ቤተ መንግስት። ለምን? በገና ሲደረድር ክፉ መንፈስ ከሳኦል ላይ ይርቅ ነበር። ለወንድሞቹ ምሳ ለማድረስ ሄዶ ነው ጎልያድ የእስራኤልን ሕዝብ ሲያስጨንቅ ያየው። ለዛ ነው የገጠመው። ታዛዥ ነበረ፣ አገልጋይ ነበረ ዳዊት። አባቱ ቤት እንኳን መጥቶ የሚቀባው ሳሙኤል ሁሉም ልጆች ሰጥቶት አባትየው እሰይ ዳዊትን ረስቶት ነበር። አለው እንኳን እኔ መጀመሪያ አይልም ነበር። ዳዊት ሁሌ እግዚአብሔር የሰጠው አባቱ የሰጠው ስራ ላይ ነበር። እረኛ ነው። ከእረኝነት ተጠርቶ ነው የተቀባው። ጋይስ ወይን እግዚአብሔር ሊሾማችሁ እግዚአብሔር ሊያነሳችሁ ሲፈልግ ማንም ኃይል አያረጋችሁ። እውነቴን ነው የምነግራችሁ። በባትሪ ተፈልገ ወጥተህ ትነግሳለህ። እግዚአብሔር የተመሰገነ ይሁን። ማንም የኢትዮጵያን ገዥነት ማንም አያቆመው። የኛ ኃይላችን እግዚአብሔር ነው። ለኛ ኃይላችን ጸሎታችን ነው። የኛ ኃይላችን መስቀላችን ነው። የኛ ኃይላችን እግዚአብሔር ነው። ያቱም ዓለም የተጠማው እውነተኛ መሪ፣ እውነተኛ የቤተ ክርስቲያን መሪ፣ ብዙ እህቶቻችን የተጠሙት እውነተኛ ባል፣ ብዙ ልጆች የተጠሙት እውነተኛ አባት። ስለዚህ ነው እግዚአብሔር በብዙ ቦታ ላይ የሾመ። ዓለማችን የምትመራው የብዙዎች አገራት መሪዎች አጭበርባሪዎች፣ ሌቦች፣ ሰዎችን አጎሳቃዮች። ስለዚህ ያ መንግስት እየፈረሰ ስለሆነ